ቅዳሜ ገበያ። ይህ የነጻነት ቀን ነው። አፕሪል 2 2025 የአሜሪካ ኢንዱስትሪ ዳግም ውልደት፣ የአሜሪካ ጣፈንታ በአዲስ የተወሰነበት ነው። ዶናልድ ትራምፕ ፕሬዝዳንት ከሆኑ በኋላ በተደጋጋሚ አሜሪካ ታሪፍ እንደምትጥል ሲጠቅሱ ከርመዋል። ታሪፉ ምን ያህል እየሰራላቸው ነው የሚለው እጅግ አነጋጋሪ ነው። በቢዝነስ ዘገባው የምታውቁት ቅዳሜ ገበያ የራዲዮ ሾው በተከታታይ የአሜሪካን ታሪፍም ሆነ ሌሎችንም ኢኮኖሚያዊ ጉዳዮች በተለይም ሀገራዊ የኢኮኖሚ አጀንዳዎችንና የቢዝነስ ጉዳዮችን በዩቲዩብ ቻናሉ በዝርዝር ማቅረብ ይጀምራል። የቅዳሜ ገበያን የዩቲዩብ ቻናል በአማርኛውም በእንግሊዝኛውም ቅዳሜ ገበያ ብላችሁ ሰርች አርጉት፣ ሰብስክራይብ አርጉት። ሁሌም እንዲደርሳችሁ የደውል ምልክቱን ተጫኑ። የአሜሪካ ኢንዱስትሪ ዳግም ውልደት ነው ያሉት ቀን ዶናልድ ትራምፕ አፕሪል 2 እጅግ መጠነ ሰፊ ቀረጥ በመላው ዓለም ላይ የጣሉበት ነው። ወዳጅም ጠላትም አጥቅተውናል፣ ስራችንን ሰርቀዋል፣ ፋብሪካዎቻችንን ቀምተውናል፣ ህዝባችንም መፍትሄ የሚሰጠው መሪ አጥቶ በቁጭት ሲያይ ቆይቷል ሲሉ ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ ይሰማሉ። አሜሪካ ከብዙ ዓመት በፊት በእርግጥ የኢንዱስትሪ ማዕከል ነበረች፣ ወደዛም ትመለሳለች ይላሉ ዶናልድ ትራምፕ። በ1950ዎቹ ነው፣ ወደ በኋላ መለስላቸዋለሁ በዚህ ጉዳይ ላይ። አፕሪል 2 ትንሹ ታሪፍ የተጣለው 10% ነው። እንግዲህ ይሄ ስራ ጀምሯል በይፋ 60 ሀገራት ከአፕሪል 9 ጀምሮ ደግሞ ከፍተኛ ታሪፍ ይጣልባቸዋል። የጄፒ ሞርጋን ስሌት እንደሚያሳየው በነገራችን ላይ ጄፒ ሞርጋን በአሜሪካ መቀመጫውን ያደረገ እጅግ ግዙፍ የኢኮኖሚ ትንተና የሚያቀርብ ተቋምና በስሩም ባንኮችና የመሳሰሉ የፋይናንስ ተቋሞች ያሉት ነው። በጄፒ ሞርጋን ስሌት መሰረት የአሜሪካ አማካይ ታሪፍ ከ10% ወደ 23% ያድጋል ማለት ነው። በአሁኑ የታሪፍ ውሳኔ አሜሪካ ተጨማሪ $400 ቢሊዮን ገቢ በዓመት ታገኛለች ተብሎ ይታሰባል። ይህም ከአሜሪካ ጥቅል የሀገር ውስጥ ምርት 1/3 ይሆንላታል። ይሄ የፍጆታን ወጪ ከ1 እስከ 1.15% ሊያሳድገው ይችላል የሚል ግምትም ጄፒ ሞርጋን ያቀርባል። የዋጋ ግሽበቱ በአሜሪካ ለማስላት ከተፈለገ ጊዜው አሁን አይደለም የሚለው ጄፒ ሞርጋን ምናልባትም ከሩብ ዓመት በኋላ ወይም ከ3 ወራት በኋላ ብንተነትነው ይሻላል ብሎ ከማስቀመጥ ባለፈ ሁለተኛና ሶስተኛው ሩብ ዓመት በደንብ ቢታዩ የዛኔ የዋጋ ግሽበቱ ሊከፋ ይችላል፣ ኑሮ ሊወደድ ይችላል የሚል መተንተኛውን ያስቀምጣል። የጄፒ ሞርጋን ስሌት መሰረት ለምሳሌ መኪና እና የመኪና መለዋወጫዎች በጥቅሉ 25% ታሪፍ ተጥሎባቸዋል። ይሄ የመኪናን ዋጋ እስከ 11.4% ሊጨምረው ይችላል። አሜሪካውያን የመኪና አምራቾችም ወጪያቸው ይጨምራል፣ የሀገር ቤቶቹ ማለት ነው። አሜሪካ በእርግጥ በርካታ መኪኖቿ በመላው ዓለም የመሸጥ መጠናቸው እንደ አውሮፓውያኑና እንደ ጃፓኑ መኪኖች አይደለም። ስለዚህ ይሄ ታሪፍ ማንን ያሰጋል የሚለው አሁንም አነጋጋሪ ነው። ጄፒ ሞርጋን የአሜሪካ የ2025 የኢኮኖሚ እድገት 1.6% ይሆናል በሚል አስቀምጦታል። ከታሪፉ በፊት በነበረው ትንበያ ግን 0.3% ቀንሷል። ስለዚህ ከታሪፉ በፊት ወደ 1.9% ያድጋል ብሎ ሲገምት አሁን ወደ 1.6% ዝቅ ይላል ዓመታዊ እድገቷ በሚል ነው ጄፒ ሞርጋን የሚያስቀምጠው። የጄፒ ሞርጋን ተንታኞች የአሜሪካ የኢኮኖሚ እድገት መቀዛቀዝ ዋነኛው ምክንያት የንግድ ፖሊሲዋ ለውጥ ይሆናል የሚለው ስጋት አድርገው ያስቀምጡታል። የዓለም ኢኮኖሚም የመሸብሸብ አደጋ ይደርሰዋል ወይም ደግሞ ሪሴሽን ውስጥ ይገባል ብለው ይተነብያሉ ጄፒ ሞርጋኖች። ይህም ግምት በፊት ለምሳሌ ጥር ላይ የዓለም ኢኮኖሚ ይዳከማል የሚለው ግምት 30% ሲሆን አሁን ደግሞ ወደ 40% ከፍ ብሏል። ስለዚህ የዓለም ኢኮኖሚ ይዳከማል የሚል ትንታኔ ያስቀምጣል ጄፒ ሞርጋን። የዓለም ሀገራት ምላሽ ምን ይሆናል የሚለው ደግሞ ሌላ ውጥንቅጥ ይዞ ይመጣል የሚለው ነው። በርካታ ሀገራት እየፎከሩ ነው፣ በተለያዩ መገናኛ ብዙሃን እየሰማችሁት ይሆናል። ነገር ግን ታሪፍ ይጥላሉ ወይ ምን ይሆናል የሚለው በጣም በዝርዝር ሁሌም ከቅዳሜ ገበያ ያገኙታል። ነገሮችን ዘርዘር አድርገን መመልከት እንጀምራለን። ለአሁን የተወሰኑ ነጥቦችን አነሳለሁ። ማሳቹሴትስ ዩኒቨርሲቲ አስተማሪ የሆኑትና በኢኮኖሚ ትንታኔያቸው እጅግ ስመጥር የሆኑት ኢኮኖሚስት ፕሮፌሰር ሪቻርድ ውልፍ በተለያዩ መገናኛ ብዙሃን ትንታኔያቸውን እየሰጡ ነው።
በእሳቸው ትንታኔ መሰረት የአሜሪካ ልዕለ ኃያልነት ውድቀት ተጀምሯል የሚል መደምደሚያ ነው የእሳቸው። የአሜሪካ ኢኮኖሚ ቀውስ ውስጥ መሆኑን እሳቸውም ይስማማሉ። እነ ዶናልድ ትራምፕም ከኔ ጋር በዚህ ይስማማሉ ብለው ያምናሉ። ነገር ግን የአሜሪካን ኢኮኖሚ ቀውስ ተጠያቂው ማን ነው፣ እንዴት ነው ኢኮኖሚ ቀውሱ የሚለውን ሳናጠና ለአሜሪካ ኢኮኖሚ ቀውስ ዋነኛ ተጠያቂዎች ሌሎች ናቸውና እነሱን እንቅጣ እያሉ ነው ዶናልድ ትራምፕ በሚል እሳቸውን ይኮንናሉ። በእርግጥ የአሜሪካ ጉዳይ እጅግ አወዛጋቢ መሆኑ እየተመለከትነው ይመስለኛል። ከዶናልድ ትራምፕ ምርጫ በኋላ ነገሮች እየተካረሩ፣ የተለያዩ ዳይሬክሽኖች እየያዙ፣ አቋሞች እየተለያዩ መምጣታቸውን መመልከት ችለናል። በተለይም በመገናኛ ብዙሃን በኩል ያለው ውጥረት እጅግ የከፋ የሚባል ነው። ይሄ ውጥረት በደንብ ብንመለከተው ሰዎች ለድምዳሜ የሚደርሱት በቂ መረጃ ሳይኖራቸው ጭምር መሆኑን እያየን ነው። በአሜሪካ በዲሞክራትና በሪፐብሊካን መካከል ያለው ልዩነት ከመቼውም ጊዜ በላይ ሰፍቷል። ይህ ሁኔታ ደግሞ ትክክለኛ መረጃ ከየት ነው የምናገኘው የሚለውን ሁሉ አጠራጣሪ አድርጎታል። ቅድም የጠቀስኩላችሁ ጄፒ ሞርጋን የፋይናንስ ተቋም ወገናዊነቱ ለማን ነው በሚል ነው መረጃው አሁን እየተተነተነ የሚገኘው። ስለዚህ ገለልተኛ መረጃ አቅራቢዎች፣ ገለልተኛ አጥኚዎች፣ ገለልተኛ የፖለቲካ የኢኮኖሚ ተንታኞች አሜሪካ ውስጥ አሉ ብሎ ለመናገር እጅግ በጣም አወዛጋቢ መሆን ጀምሯል። እነ ጎግልን እነ ዩቲዩብን የመሳሰሉት ድረገጾችና ማህበራዊ ገጾችን ጨምሮ አብዛኛዎቹ አቋማቸው ወዴት እንደሆነ ግልጽ አይደለም። ለምሳሌ በኢትዮጵያ ብዙዎቻችን የምንጠቀመው ፌስቡክ የዶናልድ ትራምፕ ደጋፊ ነው ወይንስ የዲሞክራቱ የሚለው አነጋጋሪነቱ አሁንም አለ። በእርግጥ በርካታ ጊዜ ለዲሞክራቶች የፖለቲካ ቅስቀሳዎች ገንዘብ ሲያዋጣ የኖረው ማርክ ዙከርበርግ በፕሬዝዳንት ዶናልድ ትራምፕ በዓለ ሲመት ወቅት ታድሞ ነበረ። ሰፊ ድርድርና ውይይት ማድረጋቸውም ይገለጻል። እጅግ የታወቁት ስመጥር ቢሊዮነር ቢል ጌትስ ግን አሁንም የዶናልድ ትራምፕ ተቃዋሚ መሆናቸውና የዲሞክራት ደጋፊ መሆናቸው ይጠቀሳል። ኤለን መስክ ቁጥር 1 የዓለም ቢሊዮነሩ የዶናልድ ትራምፕ ደጋፊ በመሆናቸው በጣም ስመጥር ፖለቲከኞች ሳይቀሩ የዲሞክራት ወገኖች የእሳቸውን መኪኖች አቃጥሉ፣ አትግዙ ቴስላን እያሉ የአካባቢ ተቆርቋሪ ነን የሚሉት ጭምር እንደዛ ሲያደርጉ ይታያል። እና የአሜሪካ ዙሪያ የሚወጡ መረጃዎች እጅግ አነጋጋሪነታቸው እንደቀጠለ ነው። ወደ ሪቻርድ ወልፍ ትንታኔ ልመለስ። ሪቻርድ ወልፍ በአጭሩ ታሪፍ ምንድን ነው የሚለውን በመጥቀስም ያስቀምጣሉ። ይህንን ማብራራቱ ተገቢ ይመስለኛል። በነገራችን ላይ ታሪፍ ማለት የገቢ ምርት ክፍያ ማለት ነው፣ ወይም ደግሞ የኢምፖርት ጉድስ ክፍያ ነው። አንድ ሸቀጥ ከውጭ ሀገር ወደ ሀገራችን ሲገባ ድንበራችንን ስለተሻገረ ብቻ ታሪፍ ይከፍላል። ይሄ የቀረጥ አይነት ነው እንግዲህ ታሪፍ የሚባለው። ዋናው ነጥብ ግን የመጨረሻዋ ታሪፍ ማን ጋር ታርፋለች? ሸማቹ ጋር ታርፋለች ወይስ የላከልን ሀገር ጋር ያርፋል የሚለው ነው አነጋጋሪው ጉዳይ። በርካታ ኢኮኖሚ ባለሙያዎች ዶናልድ ትራምፕ የጣሉት ታሪፍ ከፋዮቹ አሜሪካውያን ናቸው። ምክንያቱም $100 ቻይናውያን ወይም $100 ቻይናውያን ሲሸጡልን የነበረውን ምርት 10% ታሪፍ ብንጥልባቸው 110 ብር አድርገው ይልኩታል። እናም መጨረሻ ላይ ባለዳው አሜሪካ ይሆናል ብለው ይናገራሉ። ሌሎቹ ደግሞ ኢኮኖሚስቶች አይ እንደዛ አይሆንም፣ ማንም ዓለም ላይ ያለ ኩባንያ፣ ማንም ዓለም ላይ ያለ ሀገር በዋናነት መሸጥ የሚፈልገው ምርቱን ቁጥር 1 ገዢ ለሆነችውና የመግዛት አቅሟ እጅግ ሰፊ ለሆነው ፍላጎት በማያባራባት አሜሪካ ነው። ስለዚህ አሜሪካ ገበያ ላይ ለመሸጥ በ100 ብር የሚሸጠውን ዕቃ ዛሬ 10% ታሪፍ ብንጥልበት እሱ 10 ብር ጨምሮ አሁንም በ100 ብር ይሸጥልናል እንጂ ያንን አያደርግም ይላሉ። እንዲያውም የኢኮኖሚ ሌሎች አማካሪዎች ከዚህ በፊት 10% ታሪፍ ሲጨመር በአሜሪካ ቢበዛ የዋጋ ንረት የሚያጋጥመው 2% ብቻ ነው። ስለዚህም አሜሪካ ለመሸጥ ማንም ፍላጎት ስላለው ታሪፉ አይጎዳንም የሚለውን ሐሳብ ያነሳሉ። እንግዲህ ሪቻርድ ወልፍ የትራምፕ ውሳኔ መነሻውን ተስማምተዋል። ያነጣጠረው ግን በሀገር ውስጥ ነው በውጭ ኢኮኖሚዎች ላይ ነው የሚለውን ማየት ያለብን። ምናልባት ደግሞ ሀገራት ምላሽ ቢሰጡ ኤክስፖርታችንን የኛን አይጎዳም ወይ በሚል ያነሳሉ። ይህንን ጉዳይ ለማንሳት በዛሬው ዝግጅቴ የምደመድመው የማጋን ፕሮጀክት በማንሳት ነው። ሜክ አሜሪካ ግሬት አጌን የሚለው የዶናልድ ትራምፕ ትልቁ ዕቅድ አዲስ ማይንድ ሴት ሊባል በሚችል ደረጃ ተቀምጧል። ለመሆኑ ከኢኮኖሚ ዙሪያ ከጀርባ ማን አሉ? ዶናልድ ትራምፕ እንደምናያቸው እጅግ ስመጥር ቢሊዮነር ቢሆኑም ቢሊዮነርነት በቀላሉ የማይገኝ
በብዙ ሥራ ድካምና ልፋት የሚገኝ ቢሆንም እንደ አሜሪካ ባለ ሀገር ማለቴ ነው ዶናልድ ትራምፕ ከጀርባቸው የኢኮኖሚ ውሳኔ ሲወስኑ ሰው የላቸውም ወይ ብሎ መጥቀስ ያስፈልጋል። ዛሬ ሁለቱን ሰዎች ብቻ ላስቀምጥ። ከትራምፕ የኢኮኖሚ ቡድን ውስጥ በዋናነት የሚጠቀሱት ቁጥር አንዱ ሰው ስኮት ቤንሴት ናቸው። ስኮት ቤንሴት አሁን የዶናልድ ትራምፕ የገንዘብ ሚኒስትር ናቸው። ስኮት ቤንሴት በጣም የሚታወቁት በያሌ ዩኒቨርሲቲ የሂስትሪ ኦፍ ኢኮኖሚክስ ወይም የኢኮኖሚክስ ታሪክ መምህር በመሆናቸው ነው። ከዛ በተጨማሪ ግን የሄጅ ፈንድ አስተዳዳሪ የነበሩ፣ በአውሮፓ በርካታ ስራዎችን የሰሩ እጅግ ስመጥር ባለጸጋ ናቸው። እሳቸው ራሳቸው ሲናገሩ ለውጥ ይመጣል ብዬ ባላስብ የዶናልድ ትራምፕን አስተዳደር አልቀላቀልም፣ ለእኔማ ሞልቶ የደላኝ ባለጸጋ ነኝ፣ ግን ለአሜሪካ ሕዝብ አንድ ነገር ማድረግ አለብኝ በሚል አቋሚ ነው የምሰራው በሚል ይጠቅሳሉ። እሳቸውም የታሪፍ ደጋፊ መሆናቸውን በተደጋጋሚ ይናገራሉ። ስለ እሳቸው ሌላ ቀን ላወጋችሁ እችላለሁ። ሁለተኛው ሰው ከዶናልድ ትራምፕ የኢኮኖሚ ጉዳዮች ጀርባ ያሉት ስቲቭ ሚራን ናቸው። ስቲቭ ሚራን የዶናልድ ትራምፕ የኢኮኖሚ ዋና አማካሪ ሆነው ዋይት ሃውስ ውስጥ እያገለገሉ ሲሆን በሃርቫርድ ዩኒቨርሲቲ አሉ የተባሉ መምህር ነበሩ። በሄጅ ፈንድ አስተዳደሮችም በጣም ሰርተዋል። እንዲያውም በቅርቡ ያሳተሙት የዓለምን ንግድ ስርዓት ዳግም ማዋቀር እንዴት ይቻላል የሚለው ጥናታዊ ጽሑፋቸው እጅግ ከፍተኛ ተቀባይነት አግኝቷል። እንግዲህ አሁን የምናየው የዓለም የንግድ ስርዓት አሜሪካ ወዳና ፈቅዳ የገነባችው ነው። አሁን ደግሞ እየቀየረችው ያለችው ዳግም አሜሪካ ናት። በነገራችን ላይ አሜሪካ በ1950ዎቹ ትልቅ የኢንዱስትሪ ማዕከል ነበረች። 28 በመቶ የዓለም ምርት የሚመረተው በአሜሪካ ነበር። አሁን 10 በመቶ ነው። እነማን ቀደሟት የሚለውን ልጥቀስላችሁ። ቻይና ዛሬ ላይ የዓለምን 28 በመቶ ምርት ስታመርት፣ ጃፓን 21 በመቶ፣ ጀርመን 18 በመቶ፣ አሜሪካ 10 በመቶ ያመርታሉ። እናም አሜሪካ በከፍተኛ ደረጃ መመራቷን አልፈለገችውም። የትራምፕ የመጀመሪያው የንግድ ጦርነት ብዙ ለውጥ አላመጣም ብለው የሚከራከሩ አሉ። ግን የኢንዱስትሪ መንኮታኮት በአሜሪካ በክፉኛ ተከስቷል። የተንኮታኮቱት ኢንዱስትሪዎች አካባቢ የሚኖሩት እንደ ዴትሮይት ያሉት ነዋሪዎች ደግሞ ፕሬዝዳንት ዶናልድ ትራምፕን ነው ምርጫቸው ያደረጉት። እናም ፕሬዝዳንት ዶናልድ ትራምፕ ይሳካላቸው የሆነው የታሪፉ ጉዳይ የሚለው ቅዳሜ ገበያ በተከታታይ ይዞላችሁ ይመጣል። ፍትሐወቂያው እንደሰነኝ ቅዳሜ ገበያ የመጀመሪያው የቢዝነስና ኢኮኖሚ ሾው በአሃዱ ራዲዮ ያድምጡት። በማህበራዊ ገጾቻችን ይከታተሉ። ቅዳሜ ገበያ የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የተሟላ ኢኮኖሚያዊ ትንታኔ ያገኙ።